ለአንድ ቪዲዮ በዋናነት ከሚያስፈልጉ ነገሮች ውስጥ አንዱ በላይ እየፈጠነ ነው። 2018ን በተመሳሳይ መንገድ ጥርት ያለ ድምጽ ለመቅረጽ ግዴታ ውድ ማይክ አያስፈልጋችሁም። በዛሬ ቪዲዮ እሱን ፕሩቭ ማድረግላችሁ ይሆናል። እንዴት ካላችሁ በአራት ፕሮፌሽናል በሆኑ መንገዶች እጃችሁ ላይ ባለው ስልክ ብቻ በመጠቀም ሃይ ኳሊቲ ያለው ድምጽ እንዴት እንደምታዘጋጁ አሳያችኋለሁ። እናንተ ብቻ ሙሉን ተከታተሉ። ባለፈው በለቀቁት ፖስት ላይ በዚህ ቻናል ሞር እንዲለቀቅላችሁ የመረጣችሁት ዩቲዩብ ቱቶሪያል ስለሆነ ከዚህም በኋላ ዩቲዩባችሁ የሚያሳድጉ አሪፍ ቪዲዮዎችን የምሰራላችሁ ይሆናል። ስለዚህ በደንብ እንድሰራላችሁ ከታች በኮሜንት ዩቲዩብ ብላችሁ እንደዚህ ጻፉልኝ፣ እሰራላችኋለሁ። አሁን ወደ አሳው ንግባ መሰለኝ አይመስላችሁ? የመጀመሪያው ስቴፕ አውዲዮ መቅዳት ነው። አውዲዮን ለመቅዳት የምትጠቀመው አንድ ምርጥ አፕ አለ፣ WON ይባላል። ከ5 ሚሊዮን ጊዜ በላይ ዳውንሎድ የተደረገ አፕ ነው። ከፕሌይ ስቶር ላይ ማግኘት ትችላላችሁ። በዚህ ቪዲዮ ላይ የምትጠቀማቸው ሁሉም አፖች በኢትዮ 7 ቴክ ቴሌግራም ቻናል ላይ የምታገኙት ይሆናል። አሁን ቀጥታ ወደ ሪከርዲንግ ልግባ። ሪከርድ የምናደርግበት አፕሊኬሽን ይሄ ነው። WON ያልኳቸው አፕሊኬሽን ይሄ ነው። ስንከፍተው ኢንተርፌሱ ይመስላል። የሆነ ግራዲየንት ከለር ነው። ቮይስ ሪከርድ ስታደርጉ እነዚህ ሶስት ቲፖችን ማወቅ አለባችሁ፣ በደንብ አሪፍ ቮይስ እንዲቀዳላችሁ ማለት ነው። አንደኛ ኦና ቤት ውስጥ እንዳቀዱ፣ የሞላ ቤት ውስጥ ቢቀዱ የተመረጠ ነው። ሁለተኛ ደግሞ በሩን ዘጋጉ፣ በር መስኮት ካለ ዘጋጉ፣ ከውጭ ድምፅ እንዳይገባ ያደርጋል። ሶስተኛ ደግሞ ወደ ስልካችሁ ቀረብ ብላችሁ ቅዱ ማለት ነው። እነዚህ ሶስቱን ቲፖች ማወቅ አለባችሁ። አሁን ሪከርድ ወደ ማድረጉ እንሄዳለን። ከዛ ማይክሮፎን ከነካን በኋላ ከዛ ፐርሚሽን ሰጠዋለን ማለት ነው። ከዛ ሪከርድ እናደርጋለን። ለዩቲዩብ በጣም አስፈላጊ ከሚባሉ ነገሮች ውስጥ ታምብኔል ኤዲቲንግ በዋናነት ይጠቀሳሉ። ጥሩ ቪዲዮ ለማግኘት እነዚህ ነገሮች ማስተር ማድረግ አለባችሁ። በዚህ መልኩ ሴቭ ያደርጋለን። ከዛ ቀጥታ ወደ ቮይሱ እንገባለን። የቀዳነው ቮይስ ውስጥ አሁን የመጀመሪያ ስቴፑን ጨርሰናል። ቀጥታ ወደ ስቴፕ 2 እንሂድ። በሁለተኛ ስቴፕ ደግሞ ኖይዝን ወይም ህሽታ የምንለውን ሪዲዩስ እናደርጋለን። ማለትም እዛው WON ውስጥ እሽ የሚሉ ድምጾችን እናጠፋለን ማለት ነው። ምክንያቱም ደግሞ ሌላ ተጨማሪ ድምጾች ከሌሉት ይህን ድምጽ ኤክስፖርት አድርገን ቪዲዮአችን ላይ መጠቀም እንችላለን። አሁን ኖይዙን እናስተካክላለን። መጀመሪያ የቀዳነውን ድምጽ እንስማው። ለዩቲዩብ በጣም አስፈላጊ ከሚባሉ ነገሮች ውስጥ ታምብኔል ኤዲቲንግ በዋናነት ይጠቀሳሉ። ጥሩ ቪዲዮ ለማግኘት እነዚህ ነገሮች ማስተር ማድረግ አለባችሁ። አሁን ይህ ድምጽ ኖይዝ አለው በውስጡ። ኖይዝ እንዳለው ለመመልከት ከታች ቱልስ ሚሊዮን ነካለን። ከዛ 5 አማራጮች ያመጣልናል። እኛው ኖይዙን ሪዲዩስ ለማድረግ ስለምንፈልግ ኖይዝ የምትለዋን ነካለን። አሁን እሽታ ምን እንደሆነ እንዲገባችሁ ላሰማችሁ። እሽታ ምን አይነት ነው? ይሄን ዜሮ እናደርገውና ላሰማችሁ። ለዩቲዩብ በጣም አስፈላጊ ከሚባሉ ነገሮች ውስጥ ታምብኔል ኤዲቲንግ በዋናነት ይጠቀሳሉ። ጥሩ ቪዲዮ ለማግኘት እነዚህ ነገሮች ማስተር ማድረግ አለባችሁ። አሁን ይሄ ኖይዝ ይባላል ማለት ነው። ይሄን ለማጥፋት ነው ወደዚህ ሴቲንግ ውስጥ የገባ ነው። ስለዚህ ይሄን ለማጥፋት ምን እንደምናደርገው 5 የነበረውን 5 የነበረን የመለሽው ነው 5 የነበረውን ወደ 10 እናስኬደዋለን ማለት ነው። ከዛ አሁን እንስማው እስቲ ሪዛልቱ። ለዩቲዩብ በጣም አስፈላጊ ከሚባሉ ነገሮች ውስጥ ታምብኔል ኤዲቲንግ በዋናነት ይጠቀሳሉ። ጥሩ ቪዲዮ ለማግኘት እነዚህ ነገሮች ማስተር ማድረግ አለባችሁ። አይታችኋል? ድምጽ አሁን ኖይዝ የለውም ወይ ደግሞ እሺ የሚለው ድምጽ ጠፍቷል ማለት። ከዛ ራይት እንላለን። እዚህ በላይ በኩል እንደምትሏን እንጫናለን። ስለዚህ በዚህ ኖይዝ እናጠፋለን። አውዲዮን ኤክስፖርት ለማድረግ መጀመሪያ ስም እንመለሳለን። ዩቲዩብ ልበለው። አሁን ሰይመናል። ከዛ ኤክስፖርት ለማድረግ ከፈለግን እቺን የሼር ምልክቷን እናካለን። ከዛ ሴቭ አውዲዮ የሚለውን እንጫናለን ማለት ነው። ከዛ ኤክስፖርት ማድረግ ይጀምራል።
በዚህ መልኩ ኤክስፖርት ማድረግ እንችላለን ማለት ነው። አሁን ቀጥታ ወደ ሶስተኛው ስቴፕ እንሄዳለን። ሶስተኛው ስቴፕ ደግሞ አውዲዮን ከት ማድረግ ነው። ይሄና ቀጣዩ ስቴፕ ኦፕሽናል ናቸው። ማለትም የቀዳነው ድምጽ ተጨማሪ አላስፈላጊ ድምጾችን እንደ ኤኮ፣ የውሻ፣ የሰዎች ድምጽና የተለያዩ ድምጾች ካሉት የምናስተካክልበት ይሆናል ማለት ነው። እንደ ስቴፕ 1 ኖይዝ ብቻ ካለው ግን አንጠቀመውም። አሁን ደግሞ የምናደርገው አንድ አውዲዮን ከት እናደርጋለን። ከት የምናደርግበት አፕሊኬሽን ይሄ ነው፣ ሱፐር ሳውንድ ይባላል። ለድምጽ ብቻ ነው የሚጠቅመው። ከድምጽ ጋር የተገናኙ ነገሮች በሙሉ ይሰራል ማለት ነው። ስከፍቱት ይሄ መሰረት ኢንተርፌሱ አሁን መልቲ ትራክ ነው የምንጠቀመው። ማወቅ ያለባችሁ ይሄ የምንጠቀመው አፕሊኬሽን ሞዱ ነው። ሞዱን ከፈለጋችሁ እንዳልኳችሁ ዲስክሪፕሽን ቦክስ ላይ አለ፣ የቴሌግራም ቻናል፣ ከዛ ማውረድ ትችላላችሁ ማለት ነው። አሁን አንድ አውዲዮ እንወስድና በዚህ መልቲ ትራክ ውስጥ ኤዲት እናደርጋለን ማለት ነው። አሁን ኤዲት እናደርጋለን። መልቲ ትራክ ነው ከነካም በኋላ አንድ አውዲዮ ቹዝ ሚሊዮን ነክተን ይሄው ዋይት ሳምፕል አውዲዮ ሚሊዮን እንወጣለን። እሱን ነው ኤዲት እናደርገው። መጀመሪያ ድምፁን እንደሆነ እንስማ። ብዙውን ጊዜ ጀማሪ ዩቲዩበሮች በጣም ከሚሳሳቱት ስህተት ውስጥ አንዱ ሪዩዝ ኮንቴንት የምንለው ነው። እሱም የሰውን ቪዲዮ ዝም ብሎ ቻናላቸው ላይ አፕሎድ ማድረግ ነው። እንደሰማችሁት በመሃል የሚቆራረጥ ድምጽና በተጨማሪ የተለያዩ ባክግራውንድ ድምጾች አሉ። እነዚህ ነገሮች እናስተካክላለን ማለት ነው። መጀመሪያ ይሄን ሰፋ አድርገነው እንመለከታለን። አውዲዮን አሁን እነዚህ ናቸው አውዲዮ። ከዛ ድምጽ የሚቆራረጥበት ቦታ ከትከት እያደረግን እናወጣለን ማለት ነው። ብዙውን ጊዜ ጀማሪ ዩቲዩበሮች በጣም ከሚሳሳቱት ስህተት ውስጥ አንዱ አሁን ይሄን እንቆርጣለን። እዚህ ከታች ስፕሊት ምትላለች እሷን እንነካለን። ያደረግን እንቆራርጣለን ማለት ነው። ከዛ ዲሊት ያልነው ማጥፋት ነው። ከዛ ሴቭ እናደርገዋለን ማለት ነው። ሴቭ ምልክቷን የሜሞሪ ምልክቷን ነክተን ሴቭ እናደርገዋለን። አሁን ሳምፕል አውዲዮን ቆራርጠን አዘጋጅተናል። ቀጣዩን ወደ ኢንሃንሲንግ ነው እንሄድ ማለት ነው። ወደ ስቴፕ 4 እንሄዳለን። በአራተኛው ስቴፕ ደግሞ አውዲዮን ኢንሃንስ እናደርገዋለን። በሶስተኛ ስቴፕ ላይ ቆራረጥነውን ድምጽ በኤአይ ቱል አማካኝነት እናስተካክለዋለን። ኢንሃንስ ለማድረግ የምንጠቀመው አንድ ዌብሳይት ነው። እኔ የምጠቀመው ላፕቶፔን ነው። እናንተ ደግሞ ስልካችሁ መጠቀም ትችላላችሁ። እንዲቀለኝ ነው እኔ የፈለኩት። ከዛ ምን እንላለን? ሰርች ባሩ ላይ አዶቤ ሳውንድ ኢንሃንስ እንላለን ማለት ነው። እንደዚህ ማለት እንደዚህ እንጽፋለን። አዶቤ ሳውንድ ኢንሃንስ በልጽፋለን። ይመጣልን መጀመሪያ ላይ የመጣልን እሱ ነው። ከዛ ክሊክ እናደርገዋለን። መመዝገብ አለባችሁ። ይሄን አፕሊኬሽን ይሄን ዌብሳይት ለመጠቀም ሬጂስተር ማድረግ አለባችሁ። አሁን በመቀጠል ምን እናደርጋለን? አውዲዮአችንን ወደዚህ ድሮፕ እናደርጋለን ማለት ነው። ታሽ አውዲዮን ድሮፕ ለማድረግ አንድ ሳምፕል አውዲዮ ያኛው የቀዳነው አውዲዮ አለ፣ እሱን ድሮፕ እናደርጋለን ማለት ነው። እዚህ ላይ ድሮፕ እናደርጋለን። ከዛ ፕሮሰስ አፕሎድ ማድረግ ይጀምራል። ትንሽ እንጠብቃለን አፕሎድ እስከሚያደርግ ድረስ። አፕሎድ አድርጎ ጨርሷል። አሁን ፋይሉን ፕሮሰስ እና ኢንሃንስ እያደረገው ነው ማለት ነው። ትንሽ ነው የሚወስደው። አሁንም ትንሽ ደቂቃ ይወስዳል። አሁን ይኸው ኢንሃንስ አድርጎ ጨርሷል ማለት ነው። ስለዚህ አሁን እንመልከት እስቲ ዲፈረንሱን። መጀመሪያ ይኸው ኦሪጂናል አሰማችሁ።
ብዙውን ጊዜ ጀማሪ ዩቲዩበሮች በጣም ከሚሳሳቱት ስህተት ውስጥ አንዱ ሪዩዝ ኮንቴንት የምንለው ነው። እሱም የሰውን ቪዲዮ ዝም ብሎ ቻናላቸው ላይ አፕሎድ ማድረግ ነው። ይሄ ኢንሃንስ ከመደረጉ በፊት ያለው ኦዲዮ ነው። አሁን ደግሞ ከሱ በኋላ ኢንሃንስ ከተደረገ በኋላ ደግሞ ያለው ልዩነት ላሰማችሁ ማለት ነው። ኦን እናደርግና መቀያየር እንችል ስዊች ስንቀያየር ኦሪጂናልና ወደ ኢንሃንስ ወይ ኢንሃንስ ወደ ኦሪጂናል መቀየር እንችላለን ማለት ነው። አሁን ላሰማችሁ። ብዙውን ጊዜ ጀማሪ ዩቲዩበሮች በጣም ከሚሳሳቱት ስህተት ውስጥ አንዱ ሪዩዝ ኮንቴንት የምንለው ነው። እሱም የሰውን ቪዲዮ ዝም ብሎ ቻናላቸው ላይ አፕሎድ ማድረግ ነው። በዚህ መልኩ አውዲዮ ኢንሃንስ ማድረግ እንችላለን ማለት ነው። በእነዚህ 4 ስቴፖች አውዲዮቻችን ወይ ደግሞ ድምጾቻችን ጥርት አድርገን ለቪዲዮቻችን ማዘጋጀት እንችላለን ማለት ነው። የዛሬ ቪዲዮ ይህን ይመስላል። እንደመረጣችሁት ከዚህ በኋላ አሪፍ ዩቲዩብ ቱቶሪያሎችን እለቅላችኋለሁ። ቪዲዮ ከተመቻችሁ ላይክ እና ቻናሉን ደግሞ ሰብስክራይብ ያደረጋችሁ የዚህ ቴክ ቻናል ቤተሰብ ይሁኑ። ድምጽ የሚቀርቡበትን አዲስ ስልክ መግዛት ይፈልጋሉ? ስለ ዘመናዊ ቴክኖ ስፓርክ 40 ሲሪየስ ሪቪው ሰርቻለሁ። ይሄን ይመልከቱ።